ሰላም ሰላም እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ያለው በጣም ደህና ነኝ። በረከት ነኝ። ያው እንግዲህ ከካናዳ እንደሚታወቀው ዛሬ ደግሞ እስኪ ያለሁባት ከተማ በጣም በኃይለኛ ስኖ ወርዷል እና ያ ስኖ ደግሞ በጣም በኃይለኛ አስፈሪ ነው እውነት ለመናገር ምክንያቱም ከተወሰነ ጊዜ በኋላ ነው ነገሮች እንደዚህ የተቀያየሩት። ፀሐይ ነበር ለምሳሌ ላስት ዊክ ፕላስ 16 17 ነበረ። አሁን ደግሞ እንደሚያሳየኝ ዛሬ ማይነስ 16 ነው። በጣም ቀዝቃዛ ነው። ስፔሻል ደግሞ ነገ በጣም በኃይለኛ ይቀዘቅዛል። ማይነስ 25 አካባቢ ፊል ላይክ 30 አካባቢ ነው የሚሆነው እና በጣም ከባድ ቅዝቃዜ ነው ያለው። እና ምን ይመስላል ካናዳ ካልግሪ ውስጥ ድራይቭ ማድረግ ምን ይመስላል በበረዶ የሚለውን አንደኛ አሳያችኋለሁ። ሁለተኛ ደግሞ መንገዱ ምን ያክል አስቸጋሪ እንደሆነና የበረዶውን ብዛት ላሳያችሁ ነው ይሄን ቪዲዮ እየሰራሁ ያለሁት። ስለዚህ አብራችሁኝ እንድትቆዩ ጋብዛችኋለሁኝ። ድራይቭ እያደረግን ዞር ዞር እያልኩኝ አንዳንድ ቦታዎችን ለማሳየት እሞክራለሁ። ከኔ ጋር ሁኑ። ሼር፣ ላይክ እና ሰብስክራይብ እያደረጋችሁ ደግሞ እንድታበረታቱኝ እጠይቃለሁኝ። ወደ ቪዲዮ እንሄዳለን። ቴንክ ዩ። እንግዲህ በረዶ በሙቪ ስታዩ የነበራችሁ አሁን ደግሞ እኔ ድራይቭ እያደረኩኝ ለማሳየት እሞክራለሁኝ ምን ይመስላል የሚለውን። ያለሁት ዳውንታውን ነው ያለሁት፣ ቴን አቭ አካባቢ። ምናልባት እዚህ ከተማ ያላችሁ ሰዎች እንድታውቁት ነው የምናገረው። ምን ይመስላል የሚለውን እናያለን። ተመልከቱት። በረዶ በጣም ኃይለኛ አስፋልቱን በሙሉ ሞልቶታል፣ አልተጠረገም። ከትላንትና ምሳ ሰዓት አካባቢ ጀምሮ ኃይለኛ በረዶ ሌሊቱን ሙሉ ሳይቀር ሲወርድ ነበረ። ስለዚህ ለመጥረግ እንኳን ጊዜም አልነበራቸውም፣ ምክንያቱም ከባድ በረዶ ስለነበር ማለት ነው። ሶ ምን ይመስላል የሚለውን እስኪ ድራይቭ እያደረኩ ከዚህ ከዳውንታውን ጀምሬ ያሳያችኋለሁኝ። ከተማ ወጣ ብዬ ደግሞ ከዳውንታውን ወጣ ብዬም ደግሞ ለማሳየት እሞክራለሁ። አብራችሁኝ ቆዩ። መልካም ቆይታ ይሁንላችሁ። እንግዲህ ዳውንታውኑ በጣም ታምራለች። የካናዳ ካልጋሪ ለሁሉም ነገር በጣም አመቺ የሆነ ቦታ ነው። ዳውንታውን ነዋሪ ስትሆኑ አይ ኖ ኢትስ ኳይት ኤክስፔንሲቭ በት ስፔሻሊ አዲሱ ናችሁ ወደዚህ ሀገር ከመጣችሁ ዳውንታውን ብትኖሩ ይመከራል። ምክንያቱም ለትራንስፖርት፣ ግሮሰሪ ለማድረግ፣ ግሮሰሪ ማለት ለአስቤዛ ለማድረግ፣ ለትራንስፖርት፣ ለስራችሁ መነሻ በጣም ምቹና ቆንጆ ቦታ ነው። ስፔሻሊ መመክረው አዲሱ ነው ለሚመጣ ሰው አትሊስት አንድ አመት ዳውንታውን ውስጥ ቢኖር ሁሉንም ነገር ለማወቅ ይረዳዋል ብዬ አስባለሁና ከዳውንታውን ስትጀምሩ ከተማዋን በደንብ አጥርቶ ለማወቅ ድራይቭ ለማድረግ ከዳውንታውን የሚጀምር ሰው የትም ቦታ ሄዶ ድራይቭ ማድረግ ይችላል ማለት ነውና ሰው ዳውንታውን ላይ ጀምሩላችኋለሁኝ በተቻለ መጠን። ሌሎቻችሁ ደግሞ እንግዲህ እስክትመጡ ድረስ በዚህ ቪዲዮ ኢንጆይ አድርጉ። በረዶ ምን ይመስላል የሚለውን እንግዲህ አስፋልቱ ላይ ማየት ትችላላችሁ፣ መኪኖቹ ላይ ማየት ትችላላችሁ። የቆሙ መኪኖች በሙሉ በእርግጥ አሁን ሰዓቱ ትንሽ 5:30 አካባቢ ላይ ነው። ወደ ማታ እየመሸ አካባቢ ያለ ነው። ጠዋት ላይ ቢሆን ሞር በጣም ታዩት ነበር እንዴት እንደሚያስፈራ በረዶ። ሙሉ ቀን ድራይቭ ስለተደረገበት አትሊስት አሁን እንኳን ትንሽ የተሻለ ነው፣ ግን ቢሆንም በረዶ አለ እንደምታዩት ማለት ነው። ሶ አብራችሁኝ ቆዩ፣ ጋብዛችኋለሁኝ ከኔ ጋር እንድትሆኑ። መልካም ቆይታ።
ሉክ አሁን እዚህ ጋር ሙሉ በሙሉ አልተጠረገም እንደምታዩት መሬቱ በረዶ ብቻ ነው በጣም በቃ የሚያስፈራ ነው በነገራችን ላይ ይሄ ብዙ አስፈሪ የሚባል አይደለም ምክንያቱም በደንብ አልተነዳበትም ከተነዳ በኋላ ግን ስሊፐሪ ይሆናል በጣም መሬቱ እንደመስተዋት ነው የሚሆነው በቃ በረዶ ግግር ይላል ከዛ ድራይቭ ሲደረግበት የማንሸራተት ነገሮች ይፈጥራልና በጣም እሱ በረዶ በጣም አስፈሪ ነው ብዙ ግጭቶች የሚያጋጥሙትም በዚህ ነው በተለይ በዚህ 25 26 ላይ ስኖ ሲወርድ አስታውሳለሁ ወደ ዲሴምበር ሃፍ አካባቢ ነውና ኦልሞስት ወደ 280 መኪና በመጀመሪያው በረዶ በጣለበት በወረደበት ቀን 280 መኪና ግጭት ነው የነበረው ይሄ በጣም ትልቅ ቁጥር ነው እንደምታዩትና 280 መኪና መጋጨት ማለት ለብዙ ሰዎች አስደንጋጭ ነው በተለይ አበሻ ለሆነን ማለት ነውና እጅግ በጣም ያስፈራል በተለይ ብዙዎቹ ደግሞ አንደኛ አዲስ ነው የሚመጡ ናቸው የሚጋጩት ሁለተኛ ጎማቸውን ወደ ዊንተር ታየር ያልቀየሩ ሰዎች እዚህ ሀገር በሲዝን ነው ጎማ የምታደርጉት ሰመር ሲሆን ለሰመርም ይሆን ጎማ አለው ዊንተር ሲሆን ደግሞ ለዊንተር የሚሆን ጎማ አለውና እሱን ማትቀይሩ ከሆነ ኢንፎርሜሽን ካላላችሁ በተለይ አዲሱ ናችሁ ስትመጡ እጅግ በጣም ቻሌንጂንግ የሚሆነው ነገር እሱ ነው እንደዚህ አይነት ኖሌጅ ሊኖራችሁ ይገባል እንደዛ ከሆነ አትሊስት እንትኑ አደጋውን የመቀነስ አቅም ይኖራችኋል ማለት ነውና እንግዲህ ይሄ ማሳያችሁ ሁሉ መሃል ከተማው ነው ዳውንታውኑ በጣም ከባድ በረዶ ነው የወረደው ይህን ይመስላል እንደምትመለከቱት መኪኖች ሁሉ ማክሲመም ድራይቭ የሚያደርጉት በ30 ነው 30 per hour ከዛ በላይ ከሄዳችሁ በጣም ከባድ ነው አንደኛ የማንሸራተት ባህሪ ያለው ሁለተኛ ደግሞ ለመፍጠን የሚያስችል ምቹ መንገድ አይደለም ያለው ስለዚህ በጣም ትልቅ ጥንቃቄ የሚጠይቅ ነው ማለት ነውና ሁላችሁም በጥንቃቄ እንድትነዱ እዚህ ያላችሁም አዲስ ሆናችሁ የምትመጡ ሰዎች በተለይ ደግሞ በጣም በትልቅ ጥንቃቄ እንድትነዱ ያስፈልጋል ምክንያቱም አንዴ ተጋጫችሁ ማለት ሂስትሪያችሁ ነው የሚያበላሸው ከዛ ኢንሹራንሳችሁ በጣም ይጨምራል ምክንያቱም ግጭት ካፈጠራችሁ የፈጠራችሁት ግጭት ኔክስት ኢንሹራንስ ታድሱ በአመቱ ይሰው እንደዚህ አይነት ፎልት ሰርቷል እንደ አይነት ግጭት ሰርቷል ስለዚህ ኢንሹራንሱን ካልጨመር ነው ሊያከስረን ይችላል ብሎ ስለሚያስቡ ምንም አይነት አስተያየት የላቸውም በፍጹም ርህራሄ የሚባል ነገር አይኖርም ስለዚህ ያንን ነገር ቀጥታ ምንድነው ያደርጉት ደብል ነው ያደርጉት ይችላሉ ትኬት እንኳን ሲገኝ ትኬት የትራፊክ ትኬት እንኳን ካገኛችሁ ኢንሹራንሳችሁ ይጨምራል አይደለም ግጭት ተፈጥሮ ማለት ነውና በመታገኙት ትኬት ልክ በየአመቱ ባንድ ትኬት ወደ $50 ነው የሚጨምሩባችሁ እያለ እየጨመረ በጣም ከባድ የሆነ እንት ነው የሚሆነው ስትራግል ነው የምታደርጉት ሰርታችሁ ለኢንሹራንስ ነው የሚሆነውና በተቻለ መጠን በታላቅ ጥንቃቄ መንዳት በጣም አስፈላጊ ነው በተቻለ መጠን ትኬት ላለማግኘት መሞከር ጥሩ ነው ግን ደግሞ ያው ስተት የሚባል ነገር ስለማይጠፋ ሰው ሲነዳ ትኬት ልታገኙ ትችላላችሁ ግን በተደጋጋሚ ሊገኙ የሚችሉ ትኬቶችን አቮይድ ማድረግ በጣም አስፈላጊ ነው በጣም አንድ ሰዎች ትኬት በቃ ገንዘብ ነው ይከፈላል አይነት ነገር ይላሉ ግን አይደለም ስትነዱ ለምትሰሩ ስተት ዋጋ ትከፍላላችሁ ፖይንት ይሰጧችኋል ዲሜሪት ፖይንት የሚባል አለ ለምሳሌ ትራፊክ ከያዛችሁ ምንም አይነት ጥፋት አጥፍታችሁ ገንዘብ ይቀጣችኋል ከገንዘቡ ላይ ደግሞ ፖይንት ይያዝባችኋል ያ ፖይንት ሪከርድ ይደረጋል የናንተ የድራይቪንግ ሂስትሪ ላይ ይገባል ከዛ በኋላ እሱን ለመፋቅ አትሊስት 2 አመት ከ2 አመት በኋላ ነው ያገኛችሁት ፖይንት የሚፋቀው በዛ 2 አመት ውስጥ በድራይቪንግ ሌላ ስራ አፕላይ ብታደርጉ ምናምን ፈጽሞ ተቀባይነት አታገኙም ለምን ዲሜሪት ፖይንት አለባችሁ ያነዳድ ስተት እንዳለባችሁ ነው የሚያሳየው ስለዚህ ኃላፊነት ማንንም አምኖ ሊሰጣችሁ አይችልም ማለት ነው በድራይቭ በተለይ ስራ ልትሰሩ ስትሉ በጣም አፌክት የሚያደርገው አንዱ ይሄ ነውና በተቻለ መጠን በትልቅ ጥንቃቄ ድራይቭ መደረግ አለበት ቢቻል ትራፊክ እንዳይዛችሁ በጣም ጥንቃቄ አድርጉ ሬድ ላይት እንዳትጥሱ ተጠንቀቁ በቃ ምንም የትም ተሩጦ የትም ስለማይደረስ ተረጋግቶ ማሽከርከር የተሻለ ነው ካልሆነ ግን ላይፋችሁን ነው የሚያበላሽው የዚህ ሀገር ሂስትሪና
ድራይቪንግ በጣም ትልቅ ጥንቃቄ በጣም ትልቅ ትኩረት ከሚሰጥበት ነገር አንዱ እዚህ ሀገር ድራይቪንግ ነው። ድራይቪንግ ሂስትሪያችሁ ከተበላሸ ስራ ለማግኘት በተለይ በድራይቭ መኖር የምትፈልጉ ሰዎች ስራ ለማግኘት በጣም ዋጋ ያስከፍላችኋል። ስለ ዲሜሪት ፖይንቶች በደንብ አንድ ቀን በግልጽ አወራላችኋለሁ። እስከምን ያክል ድረስ ዲሜሪት ፖይንት ስታገኙ ለአንድ ወር ሰስፔንድ እንደምትደረጉ መንዳት እንደማይፈቀድላችሁ እና የተለያዩ ቅጣቶቹን ለማብራራት ሞክራለሁ። ለዛሬ ሃይላይቱን ነው ዝም ብዬ እየነገርኳችሁ ያለሁት ማለት ነውና ያ ይህን ይመስላል ዳውንታውን። ሙሉውን ባላሳያችሁም የተወሰነውን ነገር ለማሳየት ሞክሬያለሁ። ኔክስት ደግሞ ወጣ ገባ ያልኩኝ ያሉት ነገሮች ያሳያችኋለሁ። መልካም ቆይታ ይሆንላችሁ።